እኔን እኮ በጽዳቴ ነው መርጠሽ የጠበሽኝ። ኧረ እባክህ ኧረ እንደው ብትጠበስም አሸተኝ እኔ ከዛ ሁሉ መንጋ የፈለቀቀኝ ረሳህ መሰለኝ። ያኔ አሁን ለመንጋ ሲሰለፍ ቀድመሽ አንቅ አርገሽ እቴትዬ ምን ሆና ደወለች? ሄሎ እቴትዬ። አቡሉ የኔ ልጅ። እቴት ናቴ አይደለሁም እንዳሻው ነኝ። አቡሉሉ ነህ? እቴቴ አቡሉሉ አትበይኝ። 52 ዓመት ሆኖኛል አላልኩሽም? በላንተ ሁሌም ለኔ ህፃን ልጅ በል። በሰላም ነው እቴትዬ የደወልሽው? አዎ ናፈከኝ እኮ ልጆቹም ናፈቁኝ። ጽዱን ከርክምልኝ ልትይ ከሆነ ስራ አለኝ። አልችልም፣ ስራ አለኝ። ማን ከርክምልኝ አለ? ስራ ሲኖር ነው የምትደውይው አንቺ። ልፍቅ አላችሁኝና ለአንድ ሳምንት ልጎበኛችሁ ልመጣ ነው። እንግዲህ ነገ በጧት ተነስቼ ወደ እናንተ ነው ማለት። ለአንድ ሳምንት ልትመጪ? ምን ነው እንድመጣ አልፈለክም እንዴ ልጄ? ልጆቹ ናፍቀውኝ እኮ ነው። ኧረ እቴት ችግር የለም ነይ ይቀበልሻል። በቃ እንግዲህ ቤቱን ፏፏ አድርጉት። ምን ነው ነይ ምንም አላልኩም። ነይ በቃ እቴትዬ እደውልልሻለሁ። ስትደርሺ ደውይ። ሲዲዩ አንተ እንደማንስማማ እያወቅህ ነይ ትላታለህ እንዴ? እና አትምጪ ይባላል እንዴ? ሆ ስንት ምክንያት አለ አይደል? ሰርግ አለብን፣ ለቅሶ አለብን፣ ጎረቤት ጋር እንገናኛለን እንዴ። አይ እንግዲህ ክፉ አታናግሪ። ለአንድ ሳምንት ነው ተቻቻሉና የሚገዛውን ገዛጂ። ደግሞ ለአንድ ሳምንት ተቻቻሉ ይለኛል እንዴ? ተናግሬያለሁ። አንድ አደረ ከሳቸው ጋር ነበልባል ነው የሚሆንብኝ ለራሴ። ምን አይነት ችግር ነው? ወይ እንዳሻው እማዬ መጣሽ እንዴ? ቤት ተሳስቻለሁ መሰለኝ። ቤት ተሳስቻለሁ በእውነት አይኔ ነው በህልሜ ነው። አንቺ ቤት ያዝደሽ ማን ሊሞት ነው? ዛሬ እኮ እቴትዬ ትመጣለች። አባዬ ቤቱን ፏ አድርገሽ ጠብቂያት ብሎኛል። ያቺ ነገረኛ አሮጌት ልትመጣብኝ ነው ደግሞ። ወይ መከራዬ። ቤቱን አጸዳጅ። ምን ነው ሌላ ጊዜ እኔ ድርተኞች ሲመጡ አጸዳጅ አይልሽም? ማን ነው? እቴትዬ መጣች እንዴ? ማን ነው እንዴ? እቴትዬ እንዴ? ኧረ እንደው እጄ ተገነጠለ እኮ ይሄን በር እዚህ እየደለኩኝ እንዴ? ደግሞ እኔ እመጣለሁ አላልኳችሁ? ምን አለ እንደው በታችሁ ይሄንን እንኳን ብትቀበሉኝ። እንደው እጄ ተገነጠለ።